ካህን ናቸው። አቡነ ብሾ የሚባሉ ካህን፣ የግብፅ ካህን። አንድ በእምነት ከሳቸው ጋር ያልሆነ ሰው ሁል ጊዜ ይሰድባቸዋል። ወደ ቤተ ክርስቲያን ሲሄዱ በሱ ደጃፍ ነበር የሚያልፉት። የፎቅ ሰገነት ላይ ተቀምጦ አንተ ሽማግሌ፣ አንተ ቄስ እያለ የብርቱካን ልጫጭ እየወረወረ ይፈነክታቸዋል። ስለማያማቸው እየሳቁ ያልፋሉ እና መጀመሪያ ይከፋቸው ነበር ካህኑ። በመጨረሻ ምን አሉ? ይሄ ለኔ ውጊያ ነው አሉ። ልችለው ያስፈልጋል። እግዚአብሔር ቻለው ካለኝ እችለዋለሁ። ማን ያውቃል፣ አሸንፈው ይሆናል፣ አሸንፍበት ይሆናል አሉ። ከዚህ በኋላ በጣም በሚገርም ሁኔታ ሁል ቀን ይወረወርባቸዋል። አንድ ቀን ሲያልፉ አልወረወረባቸውም። ቀና ሲሉ የለም፣ ሲመለሱም አጡት። ቆሞ ቢጠብቁት የለም። ቀጥ ብለው ገቡና አንኳኩ። የታለ ልጄን አጣሁት። በዚህ በኩል ሳልፍ ያናገረኝ ነበር። ሴትዮዋ እናትየው ታውቅ ስለነበር ደነገጠች። ምን ነው ምን ሆነው ነው አለ። አይ ስላላየሁት ደህና ነው ወይ? አይ ታሞ እኮ ነው አሉ። ኧረ ታሞ ነው አሉ። በቃ መጥቼ እጠይቅሃለሁ፣ ስመለስ አየዋለሁ ብሎ ሄዱ። ሲመለሱ አንድ ቦርሳ ይዘው መጡ። ከዛ ልጄ ሆይ፣ ደነገጠ ልጁ። ታሞ ተኝቷል። ስላጣው ናፈቀኝ። ሰሞኑን 3 ቀን ሙሉ አላየሁክም። ምን ሆነህ ነው ሲባል እንደታመምክ ሰማሁ። ፈጣሪ ማርህ፣ እግዚአብሔር ምሕረቱን ይላክልህ። እነዚህ ነገሮች እንደምትወዳቸው አውቃለሁ ብለው ሰጥተውት ሄዱ። እሳቸው ከሄዱ በኋላ የታመመው ልጅ ተፈናጥሮ ካልጋው ላይ ወረደ። ምን እንዳመጡለት እኚህ ጠላቱ የሆኑ ካህን፣ እሱ ጠላት የሆናቸው እሳቸው ያልሆኑት ግን ጠላቱ እንደሆኑ የሚያስብ ቦርሳውን ሲከፍተው ቦርሳ ሙሉ ብርቱካን ነበር የላኩለት። ተጨማሪ ልጫጭ ወርውርልኝ፣ ብርቱካኑን ግን ብላና ዳንልኝ ነው። ከዛን ቀን ወዲህ እሳቸው ላይ ብርቱካን ልጫጭ መጣል አቆመ። ሲያልፉ እጅ ነሳቸው ጀመር። እንዲህ አይነት አይኖች ያስፈልጉናል ክርስቲያኖች። ቤተ ክርስቲያንን የሚሳደቡ በርካታ ሰዎች አሉ። በጨዋ ደንብ ከመመለስ ይልቅ እኛም በስድብ እየመለስን የእነሱን እይታ እናበረታታላቸዋለን። ዛሬ የሕይወት ቃል ከሚያስተምሩ ዩቲዩቦች ይልቅ ቤተ ክርስቲያንን የሚሳደቡ ሰዎች ይሄ ባለጌ ምን አለ እያልን ስናይ የምንለው እኛ ነን። እሱም በእይታ ብዛት ገንዘቡን ይሰበስባል። የሚያዋጣ ቢዝነስ ሚዲያ ላይ ኦርቶዶክስም ማብሸቅ ሆኗል። ጊዜያቸው ሲደርስ የዚህ ከተማም የምታውቁት ወጣቱን በሙሉ ሱሰኛ ያደረገ መልካም በሚል ስም ቀኑ ሲደርስ አካባቢ እኛን የሚያበሽቅ ነገር እንደ ክሊፕ ለቀቅ ያደርጋል። እኛም እሪ ብለን አትሂዱ እዛ እያልን የምናስተዋውቅለት እኛ ነን። የዶታይን አይኖች የሉንም። ከዛ በደንብ እናከብርለታለን። ሳልጠይቃቸው ማስታወቂያ ኦርቶዶክሶች ሰሩልን ተብሎ እኛ ላይ ይሳለቁብናል። ለአሕዛብ መሳለቂያ ከሆንን ቆይተናል። አይኖቻችን ተሻግረው አያዩም። ለሞት ተኝተዋል፣ ለብሽቀት ተኝተዋል፣ ለርኩሰት ተኝተዋል። አይኖቻችን ለሞት አንቀላፍተውለታል፣ ተማርከውለታል። ስለዚህ አይኖቻችሁን ግለጡ። ለሞት አትተኙለት፣ ለስንፍና አትተኙ፣ ለቂም በቀል አትተኙ፣ ለዘረኝነት አትተኙ። አቤቱ ለሞት እንዳልተኛ አይኖቼን አብራ እንዳለው እንደ ዳዊት አይኖቻችንን እንዲያበራልን መልካም ፈቃዱ ይሆንልን። በሰላም በሕይወት